ማይ ፋሚሊ እንዴት ናችሁ? የኤምሲ ኤክሰለንስ ስለ ትሬዲንግ እና ስለ ቴክኖሎጂ ነክ ነገሮችን የምናወራበት የዩቲዩብ ቻናል። ይህንን ቻናል ሰብስክራይብ እና ቪዲዮን ላይክ ማድረጋችሁ እንዳትረሱ። ዛሬ ስለ ሁለት ነገር ነው የምናወራው፣ ስለ ብሮከሮች እና ስለ ፕሮፊሞች። እንግዲህ እነዚህ ሁለት ነገሮች ገበያ ላይ ገብተን ኦር ማርኬት ላይ ገብተን ፖዚሽን ለመክፈት ኦር ደግሞ ትሬድ ለማድረግ የሚያስችሉን ሁለት ፕላትፎርሞች ናቸው። እነዚህ ሁለት ፕላትፎርሞች እኛን በምን መልኩ ሊጠቅሙን ይችላሉ፣ እንዲሁም ደግሞ ከኛ የሚጠቀሙት ጥቅምስ ምንድን ነው የሚለውን ሰፋ ባለ ቪዲዮ ይዤላችሁ መጥቻለሁ። ብሮከር ማለት ምን ማለት ነው? ብሮከር ማለት በአማርኛ ደላላ ማለት ነው። እነዚህ ብሮከሮች ምንድን ነው የሚያደርጉት? እኛንና ማርኬት ሜከሮችን ለማስተሳሰር ወይ ደግሞ ለማገናኘት የገቡ ፕላትፎርም አይነቶች ናቸው። ብሮከሮች እኛን በምን መልኩ ሊጠቅሙን ይችላሉ? እንግዲህ ቀጥታ ወደ ማርኬት ገብተን የራሳችንን ግብይት መፈጸም አንችልም። በብሮከሮች በኩል ገብተን ግን የራሳችንን ፖዚሽን ኦርድ የራሳችንን ንግድ ማሳለጥ ማስኬድ እንችላለን ማለት ነው። ብሮከሮች በዋናነት የሚጠቅሙን በዚህ መልኩ ነው። እኛ ወደ ብሮከሮች ብራችን ዲፖዚት አድርገን በብሮከር በኩል ደግሞ ማርኬቱ ላይ አክሰስ ማግኘት እንድንችል ያደርጉናል ማለት ነው። እና ምንድነው ብሮከሮች ከኛ የሚጠቀሙት ጥቅም? ብሮከሮች ባላቸው የስፕሪድ መጠን ላይ ከማርኬቱ የሚሰጣቸው የስፕሪድ መጠን አለ። ስፕሪድ ማለት በቀላሉ የግዢና የመሸጫና ወይ ደግሞ የመግዣ ዋጋ ልዩነት ማለት ነው። ለምሳሌ ባንኮች ላይ ካያችሁ የዕለቱ መሸጫና የዕለቱ መግዣ ዋጋ ቢድ ኤንድ አስክ የሚል ነገር ልታዩ ትችላላችሁ። እና ያ ቢድ ኤንድ አስክ ማለት መሸጫና የምንዛሬ መሸጫና የምንዛሬ ደግሞ መግዣ የመጠኑ ማለት ነው። ቢድ ኤንድ አስክ ያ በአንድ ላይ ስፕሪድ ይባላል። በዋናነት ብሮከሮች ትርፋቸው ከስፕሪድ ነው። እኛ አተረፍንም ወይም ደግሞ ሉዝ አደረግን የእነሱ ትርፍ አይቋረጥም። በዛ በስፕሪድ መካከል ያለው የዋጋ ልዩነት ለምሳሌ በስፕሪዳቸው መካከል ብዙ ጊዜ በፒፕስ ነው የሚላካው። 2 ፒፕስ ከሆነ የስፕሪዳቸው መጠን እነሱ በ0.5 ፒፕስ ቢሆን ከማርኬቱ ጋር ኮኔክት የሆነው በመካከል ያለው 1.5 ፒፕስ ለነሱ ይገባላቸዋል ማለት ነው። በዚህ መልኩ ከእኛና ከማርኬቱ ይህን ያህል የዋጋ ልዩነት በመፍጠር ጥቅም ያገኛሉ። ብዙ ጊዜ ከሰማችሁ እኛ ሉዝ ስናደርግ ብሮከሮች የሚጠቀሙ ይመስለናል። እንደዛ ማሰብ የለብንም። ትክክለኛው እነሱ ትርፍ የሚያገኙ ስፕሪድ ነው። ስፕሪድ ሁለት አይነት ሮ ስፕሪድ እና ዜሮ ስፕሪድ የሚባል አሉ። ዜሮ ስፕሪድ የሚባሉት ከማርኬቱ በተቀበሉት የስፕሪድ መጠን ላይ የራሳቸውን የተወሰነ ስፕሪድ በመጨመር ትርፍ ያገኛሉ። ሌላው ደግሞ ቀጥታ ሮ ስፕሪድ የሚባለው ቀጥታ ከማርኬት የመጣውን የስፕሪድ መጠን በቀጥታ ይሰጡንና እኛ ከምንከፍታቸው ፖዚሽኖች በተወሰነ ፐርሰንት ከእኛ የተወሰነ ዶላር ይቆርጣሉ ማለት ነው። በቀላሉ የብሮከር ጥቅሞችንና እንዴት ብሮከር ከኛ ደግሞ እንደሚጠቀሙ ነግሬያችኋለሁ። ምንጊዜም ደግሞ መሳሳት የሌለባችሁ ነገሮች ብሮከር ስትመርጡ የራሳችሁን ሪሰርች ስሩ። በዋናነት መስራት ያለባችሁ ሪሰርቾች ፔይአውታቸው ኢንስታንት ነው ወይ? አሪፍ ፔይአውት አላቸው ወይ? ሁለተኛው ደግሞ ትክክለኝነታቸው። ብዙ ብሮከሮች ማርኬቱን ትሬንድ በመቀየር በእኛ ኪሳራ እነሱ ለማትረፍ የሚሞክሩ የማጭበርበሪያ ብሮከሮች አሉ። ከነዛ በመራቅ ብራችሁን ጠብቁ። ቢኮዝ የተወሰኑ የሆነ ሽልማት የሚመስል ነገር ይሰጧችኋል። ተጨማሪ $100 ዲፖዚት ስታደርጉ $200 አድርገን እናስገባላችኋለን ምናምን ሊሏችሁ ይችላሉ። ከመጀመሪያ ብራችሁን ዲፖዚት ከማድረጋችሁ በፊት የራሳችሁን ሪሰርች አድርጉ። ለእኔ ግን ሁል ጊዜ ምርጡ
በጣም አሪፍ የሆነ ኢንስታንት ሰርቪስ ያላቸው፣ ሰፖርታቸው በጣም አሪፍ የሆነ ምንም ነገር ብትቸገሩ ወዲያው ኢንስታንት የሆነ ሰርቪስ ነው ሰፖርት ነው የሚሰጧችሁ። በተጨማሪም ደግሞ ኢንስታንት የሆነ ፔይአውት የሚሰጧችሁ፣ ዊዝድሮዋቸው በጣም ፈጣን ነው። ማክሲመም 2 ሚኒት በቃ ከዛ በላይ አይቆይም። የእነሱ ዲፖዚት ስታደርጉ ዊዝድሮ ስታደርጉ በጣም ፈጣን የሆነ ኢንስታንት የሆነ ሰርቪስ ነው ያላቸው። ይህ ብሮከር ስሙ ኤክዝነስ ነው የሚባለው። በጣም አብዛኞቹ ትሬደሮች ይህንን ብሮከር ይጠቀሙታል። በጣም ምርጫቸው ነው። እኔም ይህንን ብሮከር ብትጠቀሙ ብዬ ሪኮመንድ አደርጋችኋለሁ። እናንተም ደግሞ የራሳችሁን ሪሰርች አድርጉና ሞክሩት። በጣም አሪፍ የሆነ ነው። ሊንኩን ከፈለጋችሁ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። በሁለተኛ ደረጃ ስለ ፕሮፊርም እናውራ። ፕሮፊርሞች የተወሰነ ገንዘብ በመክፈል የዲሞ አካውንት ቻሌንጅ ሰጥተውን ቻሌንጃቸውን በህጋቸው መሰረት ስናጠናቀቅና ቻሌንጁን ፓስ ማድረግ ስንችል ፔይአውት እስከ 80% ድረስ የሚሰጡን የትሬዲንግ ፕላትፎርሞች አይነቶች ናቸው። እነዚህ ፕላትፎርሞች ከኛ የሚጠቀሙት ጥቅም እንደ ብሮከር ከስፕሪድ አይደለም፣ ወይም ደግሞ ከኮሚሽን አይደለም። እነሱ በዋናነት የሚጠቀሙት እኛ ቻሌንጁን ስንወድቅላቸው ነው። ቻሌንጁን ማለፍ ሳንችል ኦር የሚሰጡን የዲሞ አካውንት ስናፈነዳው ወይም ደግሞ ሩላቸውን ስንጥስ ብራችን ይከስራል ማለት ነው። ብዙ ጊዜ አብዛኛው ትሬደር ይህንን ፕሮፊርም የሚባል ነገር ይጥለዋል፣ በጣም ይጠሉታል። እኔ ግን በጣም የምወደው የትሬዲንግ ፕላትፎርም ነው። ፕሮፊርሞችን ትሬድ ማድረግ በጣም ነው የሚያስደስተኝ። ቢኮዝ አንደኛ ሎ ሪስክ ነው። እናንተ $100 እስከ 10,000 ፈንድድ አካውንት ማግኘት ትችላላችሁ በተለያየ ፊስ። ኢንስታንት የሚባልም የፕሮፊርም አይነቶች አሉ፣ ቻሌንጆች አሉ። እነሱንም መጠቀም ትችላላችሁ። ሁሉም ግን ወደ ፕሮፊርም ስትሄዱ ሩል አላቸው። የምትሰሩት ሪል ገንዘብ አይደለም፣ የምትከስሩትም ሪል ገንዘብ አይደለም። ግን ቻሌንጁን በመወጣትና ባለመወጣት መካከል ያለ እንትን ነው። ስታተርፉ እነሱ ይከስራሉ፣ እናንተ ስትከስሩ ደግሞ እነሱ ያተርፋሉ ማለት ነው። በሁለቱ መካከል ነው የምትገበያዩት። እናንተ እውቀቱ ኖሯችሁ በደንብ ራሳችሁን ስኬጁል ማድረግ ተቻላችሁ፣ በደንብ በአጭር ጊዜ ውስጥ የራሳችሁን ሪል አካውንት ቢልድ ማድረግ ትችላላችሁ እና ብትጠቀሙት ባይ ነኝ እንደኔ። ግን የትኛውንም ፕሮፊርም ከመጠቀማችሁ በፊት ሪሰርች ማድረጋችሁን አትርሱ። በጣም ስካመር የበዛበት ዓለም ቢኖር ትሬዲንግ እና ገንዘብ ነክ የሆኑ ነገሮች እና በጣም ብዙ ስካመሮች ናቸው የሚያጋጥሟችሁ። ከስካመሮች ራሳችሁን ጠብቁ፣ ሪሰርች አድርጉ በደንብ። ፔይአውት የተቀበሉ ሰዎችን ቴስቲሞኒ ስሙ። ስለ ፕሮፊርም እና ስለ ስኬጁል ይህን የመሰለ መረጃ ነው የምሰጣችሁ። ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ሼር አድርጉት። ጥያቄና አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ጻፍ አድርጉልኝ። በሚቀጥለው ደግሞ ሌላ ቪዲዮ እንሰራላችሁ ይሆናል። እስከዛው ደህና ሰንብቱ።